እንዴ የኔ ማር ልጄን እንዴ ጋሼ በላሁኑ ኑጣ ልጁስ በማን ይውጣ? የምን ልጅ? ተከራይ ሆኜ ገብቼ አከራይ ሆኜ እወጣለሁ ብዬ አላሰብኩም ነበር። ልጄን አስረግዝካት? አሁኑኑ ልቀቅልኝ። ዘፈን እየዘፈንኩ እንዳስተዳድራ ነው የፈለጉት? ሲንግል ልቀቅሎት ወይስ አልበም? ምን? አረ አይደለም አባዬ እኮ ቤቱ ልቀቁን ያለው። አው ጋሼ አሁን እኮ 3 ሆነን እርሶ ቢወጣ አይሻልም? ይሄው እዚህ ላይ ከገባ እንኳን አንድ ጃፓን እንኳን አልቀየርክም። እንዴት ነው አምኜ ልጄን ምሰጥ? እርሶ ብቻ ካርታውንና ልጆን ይስጡን እንጂ እኔ ከኬራውድ ፋሽን በ1600 ብር ብቻ ሙሉ ልብስ እገዛለሁ። አባዬም ሲወልኝ ጀምሮ እኔን ጃኬት የለበሰ ማን? በአንድ ቀን ምሳው ሙሉ ልብስ ይልበሱ ይሎታል። በ1600 ብር ፓኬጅ ብቻ ቲሸርቱን፣ ሱሪ፣ ፓንትና ካልሲን ጨምሮ መጥተው ይሸምቱ። ቲሸርቱን እንደምታዩት የተለያዩ ከለር አማራጮች ስላሉት መርጠው መውሰድ ይችላሉ። በነገራችን ላይ ኬራውድ ፋሽን ለ3 እድለኛ ቤተሰቦቼ ሙሉ ልብስ አለብሳለሁ ብሎ ቃል ገብቶልኛል። ለማሸነፍ ከታች የኬራውድ ፋሽን ቲክቶክ ፔጅ አለ። እሱን ፎሎ ማድረግ፣ ኮሜንት ላይ መታችሁ የፈለጋችሁትን ነገር መጻፍ ነው። ምን ትጠብቃላችሁ? ፎሎ አድርጋችሁ ወደ ኮሜንት። በተጨማሪም የተዋቡ ሸሚዞችን፣ ጥራት ያላቸው ሹራቦችና ስታይሊሽ ጃኬቶች፣ ካኪ ሱሪዎችና ጂንስ ሱሪዎችን ጨምሮ አማርጠው ይውሰዱ ይሎታል። ጫማስ ለምን ይቅርቡ? ከኬራውድ ፋሽን ኦሪጂናልና ጥራት ያላቸው ጫማዎችን መጥተው ይሸምቱ። አድራሻችን መገናኛ ከዘፍመሽ ፊት ለፊት ስሬ ህንጻ 3ኛ ፎቅ ሱቅ ቁጥር ቴል 06 ያገኙናል፣ ወይንም ከላይ ባለው ስልክ ቁጥር ይደውሉ። ኬራውድ ፋሽን። አውቃለሁ ውብ ነሽ። አውቃለሁ ውብ ነህ። እኔም አልነገርኩሽ። እኔም አልነገርኩ። አንደኛው ቢናገር ሌላው እንዳይኮራ ልባችን ቢፈራ ፉክክር ውስጥ ገብተን የየልባችንን በሮች ክፍት ትተን ጥሎን ሄዷል ጊዜ አልፎብናል ዘመን። ዛሬ በሁለታችን ክፍት በር ተገኝቶ ሰው ገብቶ ሰው ወጥቶ አልዘጋ ቢልም በርዶንም አንቀርም። ነይ እንሞጋገስ ልባችን ይዘጋ ሙቀትን ፍለጋ ኩራቴን ልማግድ ኩራትሽን ማግጂ ከልቤ ከልብ ፍቅር ይንደድ እንጂ። አንተ ና እያለ ነው። ወንድ መሰልሽው እንዴ? የታደሰ መታወቂያ እኔ ጋር የታደሰ መታወቂያ ምን ይሰራል? ራሱ ታደሰን አጠይቁትም እንዴ? ማንን? ታደሰን ነዋ። ማን ነው ደግሞ ታደሰ? ያንቺው ሽማ ነዋ። ታች ሰፈሩ አልነገረችም እንዴ? ምን? ኧረ አውቆ ነው። እኔ ፍቅር ሊያጣላን እኮ ነው። እኔ ታደሰ የሚባል ሰው አላውቅም። ኧረ አንተ በእኛ ነው የምትፍታታው? ኧረ እኔ በዩኒክ ቤት ነው የምፍታታው። ዩኒክ ቤት 10,000 ብር ሽልማት ያለው። አዎ በዚህ ሪፈራል ኮድ ተጠቅሞ ሲጫወቱ 10,000 ብር የሚያሸንፉበት እድል ተመቻችቶላቸዋል። ሌላስ? ትላልቅ ኮዶችን መድበው ሲጫወቱ ከአምስቱ አንዱ እንኳን ቢከሽፍባችሁ 100% ገንዘባችሁ ተመላሽ ይሆናል። እንዲሁም በተለያዩ ቨርቹዋል ጌሞቻችን እየተፍታቱ ገንዘብ ያገኛሉ። ሰምቻለሁ። ለመጀመሪያ ጊዜ ዲፖዚት ስታደርግ ተጨማሪ ቦነስ አለው። የዩኒክ ቤት ስፖርት ሊንኩ ፕሮፋይል ላይ አለ። ገብታችሁ ተወራረዱ። እንጫወታ። አዎ በዛው ስለታደሰ ማውሩ። ና ይሄ ነው ቤቱ እንዴ ጋሼ? እሷና አዲስ ጎረቤት ይዤ ልመጣለሁ ያሉት? ይሄ ነው ጎረቤቴ። እርሷ አባቴ ኖት። እኔ እንደ ልጄ ስለማይወት ነው። ከሚስቶት ጋር ነው የምታፋቱት። ምን ማለት ነው? ቆንጆ ቆንጆ ወንድ ታመጣለች፣ ሚስቶት ደግሞ ሻፋዳ ናት። ምን? እኔ እኮ 5ኛ ሚስቶት እንዳይቀሙ ብዬ ነው። እሱን ራሱ እንዳያምኑት። እሳቸው ራሱ ከቤብ ስር አይደል እንደሚውሉት? መች ተለይተው ነው? አስካልዬን ነው ቤቢ ያልከው? ይኸው አላልኮትም። ለአሮጊት አይመለስ። ስራፈት መሰልኩሽ እንዴ? እኔ እኮ እየተፍታታው ገንዘብ መሰራ ሰው ነኝ። እንዴት? በዊምቦል በአንድ ጨዋታ ከሁለት በላይ ምርጫዎችን መምረጥ እንዲችሉ ዊምቦል ብቻ እድሉን አመቻችቶሎታል። ጨዋታዎችም እየተካሄዱ መመደብ የሚችሉ ሲሆን ጨዋታውም ሳይጠናቀቅ ገንዘባችሁን ካሻውት ብላችሁ ማውጣት ትችላላችሁ። ዊምቦልን ለፈለጉት ሰው በቀጥታ ሲያጋሩ 10% ኮሚሽን የሚያገኙ ይሆናል። እንዲሁም ቴሌግራም ቻናላችንን ጆይን ሲያደርጉ የተለያዩ ሽልማቶችን አዘጋጅተናል። ይሸለሙ። ከላይ በማስቀመጠው ፕሮሞ ኮድ እየተጠቀመ ጆይን ለሚያደርግ 500 ሰዎች ደግሞ የ20 ብር ቦነስ አላቸው። ስለምንድን ነው የምታወሩት? ጋሺ በዊምቦል እየተፍታቱ ገንዘብ ይስሩ። ሊንኩን ፕሮፋይል ላይ ታገኙታላችሁ። እኔ እያለሁ ነው የሚመጣ። የት ነው? ኑ እናንተ። እማዬ ኢዛና እንደ ዞር ስልክህን አምጣ። ኧረ እኔ ፍቅረኛ አለኝ። ምን አገባኝ? ስልክህን ያልኩ 0911 አንተ ቀፎን አምጣ። ምን ማር ነጋዴ ይመስላል። ኧረ እኔ ቀፎ የለኝም። አንተ ስልክህን ካልሰጠኝ አጋድምሃለሁ። እኔ ከማለቀው ሰው ጋር ልጋደሙ ፍቅረኛ አለኝ አልኩሽ እኮ። ኡፍ አይድሌ። የቸገረኝ ሳይንስ ምኑን አዝግጥ አለብኝ። ከቸገረሽ ለምን በዊምቦል እየተፍታታሽ ገንዘብ አሰሪ? ዊምቦል የተለያዩ ቨርቹዋል ጌሞች ከቤት ቢልደር ከሚባል መወራረጃ ጋር ይዞልሽ መጥቷል። ቤት ቢልደር በአንድ ጨዋታ ላይ ብዙ መመደብ የሚቻልበት በትክክል። በተጨማሪም ቴሌግራም ላይ ዊምቦል ስፖርት ቤቲንግ ብለሽ በቤት ቢልደር የተጫወሹን በመላክ ተሸላሚ መሆን ትችያለሽ። በልመላ ስጠኝ። ሽጉጥን ሽጩ። ያበደ እመላለሁ። ምን ደግሞ በመነጽር ነው እንዴ የምታስፈራሪ? የዊምቦል ሊንክ ባዮ ላይ ታገኙታላችሁ። የታለ? ሌላ ሳይሽ ይኸውና ባልሽ። ይሄ ከሃዲ አንተ በእኔ ላይ ቺት ጓደኛውን አንተ እንደዚህ ይደረጋል? አንተ ሆትስፖት አብራልኝ ስለ እምቢ ይባላል። ለሆትስፖት ብለህ እንደዚህ ጉድ ትሰራኛለህ? አይንህም ማየት አልፈልግም። ይሄ ክፉ ተወኝ። እኔ ሴት ማያተራምሱ እንዳጣው። ኧረ እኔ ሸዋፈራውን ባሳይ ሴት የሚባል አይቶ አያውቅም። በእናትህ አጣብሰኝ። አትጎጂው። የኔን አትጠራጠር።
እሱ ግን አልኮል ይጠጣል? ምናልባት እንዳይሳሳት። ኡዞ እናትና ልጅ ብታመጭለት እናትየውን አያያትም፣ ከልጁ ጋር የሚጫወተው። ወይኔ ታለ ያው እንደው እንዴ ህፃን ነው እንዴ? ሴት አይቶ አያውቅም። ድሮም ወንድ ማመኔ። ስለ ሀብታም ቤት ግን አልዋሽሽም። ሀብታም ቤት በአንድ ወር ውስጥ 15 ሚሊዮን ብር ሊሸልም ነው። እንዴት? የተለያዩ ጌሞችን በመጫወት ከ50 ብር ጀምሮ ስመድቢ አንድ ትኬት ታገኛለች። በየቀኑ ለ100 ሰዎች 5,000 ብር ሽልማት ያደርጋል። በአንድ ቀን ውስጥ 500 ሺህ ብር ይሸልማል ማለት ነው? አፍታቶ ነው የሚሸልመው። ሊንኩ ፕሮፋይል ላይ አለ። ሀብታም ቤት። ናርድ የጠፋ ሰው። አረ ካሌዋ ጠፋች እኮ በእናትሽ። አንቺ ጂማችሁ የሌለ አብዶ የለ እንዴ? እንዴት ነው ቶሚ? ስንት ነው የሚከፍልሽ? አረ 20 ሺህ ብር ብቻ ነው የሚከፈለኝ ባክሽ። 20 ሺህ ብር ለትራንስፖርት ይሆናል? እኔ ማሳጅ ቤት ከፍቻለሁ፣ 30 ሺህ ብር ከፍላለሁ። አሁን ነው አንተ ጋር የምገባው፣ ስራ ለቃለሁ። በቃቺን አውልቂያትና ታይጠብቂኝ። እሺ ስራ እንጀምራለን ዛሬ። እሺ አግኝቼ ነው ቶሚ፣ ስራ ለቅቄያለሁ። በቃ ይኛለ ምን የተሻለ አግኝቻለሁ። ውጪ ጠብቀኝ እሺ? አሁን እመጣለሁ። እሺ ቶሚ፣ ስራ እኮ አጥቼ ነው በእናት። አሁን የለቀቀ ልጅ አለ። በ20 ሺህ ብር ተቀጥረሃል። እንካ ይመቻው። አተካለ ምን ነው ቆየ? አቤት ምን ልዝዳ ወንድም? ና እንጂ ቶሎ እየጠበቅኩ እኮ ነው፣ ሰዓት የለም። አዲስ ተመዝጋቢ ነህ? ሪሴፕሽኑ ዘጋ ነው። 30 ሺህ ብር ስራ አስቀጥረሃለሁ ብለኝ። ምንድነው የምታወራው? እኔ እኮ እዚህ የ20 ሺህ ብር ደሞዝተኛ ትሬነር ነኝ። ምን? ከኢዲኤፍ የተሻለ ቀድሞ ሴት ሊገኝ ነበር። በቤተሰባዊ ፍቅር ሰውነቶን ለውጠው መንፈሶን የሚያድሱበት ኢዲኤፍ ጂም እና ስፓ። ቀጮ ከሆኑ አዲስ ባስመጣናቸው ማሽኖቻችን ሰውነቶን ይገነባሉ። ዶጮ ከሆኑም እኛ ጋር መፍትሄ አለ። በምንታወቅበት በኢትዮጵያ ለመጀመሪያ በጀመርነው በዳንስ ፊትነሳችን እያፍታታን ሸንቀጥ እናርጉ ታለን። በዘመናዊ ሳኡና ባዛ ስፓዝ እና ስቲማችን ሰውነቶን ለቀቅ ፈገግታውን ፈልቀቅ ማድረግ የኛ ድርሻ ነው። አድራሻችን ቦሌ ከዮዳ ቢሲና ባህላዊ ምግብ አዳራሽ ገባ ብሎ ኬኬር ህንፃ ሁለተኛ ፎቅ ላይ ያገኙናል። ኢዲኤፍ ጂም ኤንድ ስፓ። መጣችሁ እንዴ? ምንድነው? ምን ነው? ምንድነው? እሺ ባክሽ፣ ባንቺ ቤት ተፈቅረሽ ሞተሻል። እኔ ያለሽና ነው። አንቺ እስቲ ሰዓቱን መነጽሩን ማንጆ እስቲ ይኸው ና ቀለበቱን ማንጆ። ለአንተ ለእሷ ነው ቀለበት ማድረግላት። አንተ ታመራለህ። ተረስ ወደዛ ይብላኝ ለእናንተ። እኔስ ተፍታትቼ ተመልሼ ያገኘዋለሁ። እንዴት ባክሽ? በሁሉ ጌምስ የተፍታታው ቴሌግራም ላይ ጌም እየተጫወት ገንዘብ ሰራለሁ። ሁሉ ጌምስ? አዎ ፈርስት ዲፖዚት ስታደርግ ማሽኑ ይሰጣል። 1000 ብር ካስገባ 500 ብር ቦነስ አለ ማለት ነው። እንደገና ለጓደኞች ደግሞ ስታጋሪና ጓደኞች ጌሙ ከተጫወተች 100 ብር ላንቺ ቦነስ ታገኛለች በአንድ ሰው ብቻ። በል ጆይን ላድርግ። ሊንኩ የት አገኘዋለሁ? የት አለ? የቱ ጋር ነው ያስቀመጥኩት? ፕሮፋይሌ ላይ ነው ያለው። እየገባ ጆይን አለ። አሁን ተነስቼ ቅርጭ ይችላል። አለቃ አለኝ እኮ ቤቢ። የኔ ፍቅር መጣ ናስኪ ያሳጣኝ ሰው በሌለበት። ኧረ ቆይ ጠብቂ አንዴ ና። እንዴ ምን ሆነ ነው? አንተ የት ሄድክ? አሳጣኝ። እቺ ደነዝ መሀይም ከ8ኛ ክፍል ሚኒስትሪ እኮ ነው ወርቅ ያቋረጠችው። ምን? እሷ እኮ ናት ሽማግሌ ላከችው እንጂ አላገባትም ነበር። ምን እያረክ ነው? ዴ ታለቅሳለች እንዴ? አሳጣኝ አላለችኝም እንዴ? እንደውም ፈትቻለሁ። ደነዝ ናት አላልኩም? አየኸው ሳታሸኝ ፈትቻለሁ ትላለች። አራት ምን አይነት ሰው ነህ? ፀሐይ ካላጠቆረኝ ቀይ ነበርኩ። ምንም ማጠቅም ሰው ቀልደኛ። በስሜ 500 ሺህ ብር ሊሰጥ ነው። እንዴት? ሁሉ ጌምስ ካሌብ ኤምጂ ብሎ ለሚጫወቱ 10,000 ሰዎች ለእያንዳንዳቸው 50 ብር ዲፖዚት ሊሰጣቸው ነው። ምርህን ነው? ማየት ማመን ነው። ፕሮፋይል ላይ ገብታችሁ ሁሉ ጌምስ ጆይን ስታደርጉ ኩፖን የሚላለ ካሌብ ኤምጂ ብሎ በመጻፍ የ50 ብር ሽልማት ለ10,000 ሰዎች ማግኘት ትችላላችሁ። 10,000 ሰዎች? በል አሁኑን ድርሼ ልውሰድ። አፍጥነው ለጓደኛም ሼር አድርገህ እሱ ጌሙ ሲጫወት አንተ 100 ብር ታገኛለህ። አረ ሁሉ ጌም ሲለይ አንተ ገባር ሰው አሳጣውሻ